ኔክስት ይር የ12ኛ ክፍል ተፈታኝ ከሆናችሁ ይሄ ቪዲዮ ለእናንተ ነው። አሁን ላይ ያላችሁን ጊዜ በአግባቡ የማትጠቀሙበት ከሆነ 12ኛ ክፍል ላይ ስትገቡ 12ኛ ክፍል ጭንቀት አለ፣ አሳይመንት፣ ፕሬዘንቴሽን፣ ሞዴል ፈተናዎች እንዲሁም ደግሞ በእኛ ባች የተጀመረው የሙያ ትምህርቶችን እነሱን በሙሉ ማኔጅ አድርጎ ሰዓትን አብቃቅቶ ለ12ኛ ክፍል ኢንትራንስ ኤግዛም መፈተን በጣም ነው የሚከብዳችሁ። ስለዚህ አሁን ላይ እኔ ወደኋላ የመመለስ እድሉ ቢኖረኝ ለኢንትራንስ ኤግዛም ፈተና እንዴት ተዘጋጅ እንደነበረ በተጨማሪም ደግሞ 5 ትልልቅ ስራዎች የምላቸውን አድቅ እንደነበረ በዚህ ቪዲዮ የምናገራችሁ ይሆናል። ሰላም እንዴት ናችሁ? ኤስቪዲዮክስ ፋሚሊ አብዛኞቻችሁ የምታውቁኝ በኬሚስትሪ እና በባዮሎጂ በእነዚህ ቪዲዮዎች ኢንትራንስ ኤግዛም ጥያቄዎችን በመስራት ነው። ስሜ ብሌን እባላለሁ። የ2018 የኢንትራንስ ኤግዛም ተፈታኝ ነበርኩኝ። አሁን ላይ ጥያቄ ከመስራት በዘለለ እኔ ባለፈው ለኢንትራንስ ኤግዛም በምዘጋጅበት ጊዜ የተማርኳቸውን ትላልቅ ልምዶች እንዲሁም ደግሞ ውጤታማ የምላቸውን የጥናት ስልቶችን እንዲሁም በተጨማሪም ለእናንተ የሚጠቅሟቸው ቪዲዮዎች በዚህ ሼር ለማድረግ በዚህ ቪዲዮ ብቅ ብያለሁ ማለት ነው። ከዚህ በኋላ ለእናንተ የሚጠቅሟቸው ነገሮች ሼር የማድረጋቸው ይሆናል። በዚህ ቪዲዮ በእነዚህ ጥቂት ደቂቃዎች የምናያቸው ኢንትራንስ ኤግዛም ተፈታኝ ከሆናችሁ ኔክስት ይር ክረምቱ ላይ መስራት ያሉባቸው ነገሮች መስራት አሉባቸው የሚላቸው 5 ፖይንቶች አውጥቼላችኋለሁ። እነሱን ፖይንቶች ከአሁን ፕራክቲስ ካደረጋችኋቸው እመኑ 12ኛ ክፍላችሁ ላይ ደስ የሚልና ውጤታማ የሆነ ለሚሆነው ማለት ነው። ወደ መጀመሪያው ፖይንት ስጋባላችሁ የመጀመሪያው ምንድነው? ያልተሸፈኑ ምዕራፎችን ከበር ማድረግ። እንግዲህ እንደሚታወቀው ብዙ ትምህርት ቤቶች ወደ መጨረሻው ዩኒት አካባቢ ብዙዎቻችን አልተማርንም። እኔም ኦብቪስሊ አልተማርኩም። የኢንትራንስ ወይ ፋይናል ፈተና አይወጣበትም እንባላለን ኦር ደግሞ በፕሬዘንቴሽን መልክ ያልፋል። ስለዚህ በደንብ ሳንማረው ያ ዩኒት ያልፋል ማለት ነው። በኋላ ላይ ግን እነዚህ ያልተማርናቸው ዩኒቶች ተጠራቅሞ የ12ኛ ክፍል ስንዘጋጅ ኦብቪስሊ ማግኘታችን አይቀርም። ስለዚህ ይህንን ክረምታችሁን ከዚህ በፊት ከበር ያላደረጋችኋቸው ያልተማራችኋቸው ትምህርቶችን ሰፊ ጊዜ ስላላችሁ ዲፕሊ ቁጭ ብላችሁ ስተዲ ለማድረግ ጊዜ ስለሚኖራችሁ ያንን ነገር ማድረግ ሞክሩ። ምክንያቱም በኋላ ላይ በጣም ብዙ ነገሮች ስላሉ ያንን ነገር ሃንድል ማድረግ ያቀታችኋል። ስለዚህ የመጀመሪያው ፖይንት ከበር ያልተደረጉ ዩኒቶችን ከአሁኑ ቀደም ብላችሁ ከበር አድርጉ። በራሳችሁ ከበር ለማድረግ ሞክሩ። ወይ ደግሞ በግሩፕ በማጥናት ከጓደኞቻችሁ ጋር እንደዛ በማድረግ ብቻ ከበር ለማድረግ ሞክሩ። ሁለተኛው የጊዜ አጠቃቀማችሁ ነው። ክረምት ነውና ቀኑ ሙሉ አንብቡ ማለት ሳይሆን ኢንስቴድ ኦፍ ቀኑ ሙሉ እያነበቡ ራስን ከማሰላቸት ይልቅ በየቀኑ ዴዲኬትድ የሆነ የ2 ሰዓት የአጠናን ሩልን ተከተሉ። ያ ማለት ብዙዎቻችን የአጠናን ዘዴያችን ይለያል። ጠዋት የሚመቸው አለ፣ ማታ የሚመቸው አለ፣ ከሰዓት የሚመቸው አለ፣ ሌሊት የሚመቸው አለ። ስለዚህ የሚመቻችሁን ታይም መድቡና ጊዜ ማለት ነው። ስለዚህ በዛች ጊዜ ጠዋት ከሆነ ጠዋት ለ2 ሰዓት ያህል ዲፕ የሆነ ጥናትን አድርጉ ማለት ነው። ስለዚህ በየቀኑ ለ2 ሰዓት ዴዲኬትድ ሆናችሁ አጠናችሁ ማለት በጣም ብዙ ነገሮችን ታቃልላላችሁ ማለት ነው። ሶስተኛው ደግሞ በከበዷችሁ ትምህርቶች ላይ ቀደም ብላችሁ መስራት ነው። ያ ማለት 12ኛ ክፍል ስትገቡ በጣም ብዙ ነገሮች አሉ። ላይ ክላሱን እንዳለ ነው። አሳይመንቶች አሉ፣ ፕሮጀክቶች አሉ፣ ፕሬዘንቴሽኖች አሉ፣ በጣም ብዙ ነገሮች አሉ። እነሱንና ጭራሽ የከበዳችሁን ትምህርቶች ደግሞ ለማጥናት ጊዜ አይኖራችሁም። ስለዚህ አሁን ላይ የሚከብዳችሁ ትምህርት ምንድን ነው? ማትስ ነው? ፊዚክስ ነው? ኬሚስትሪ፣ ባዮሎጂ፣ ሂስትሪ፣ ጂኦግራፊ የትኛው ነው? ስለዚህ ያንን ነገር አይደንቲፋይ አድርጉና የሚከብዳችሁን ትምህርት በደንብ ጊዜ ሰጥታችሁ ቅጥቅጥ አድርጋችሁ አንብቡ። እመኑኝ በኋላ ላይ ትጠቀሙበታላችሁ። እኔም ያኔ ላይክ ፊዚክስ ላይ ጥሩ አልነበርኩም እና ፊዚክስን ነበረ ክረምት በደንብ ያየሁትና ጠቅሞኛል በጣም ማለት ነው። የአራተኛው ደግሞ ሶሻል ሚዲያ አጠቃቀማችሁ ነው። አይኖ ሶሻል ሚዲያ ስልካችሁ ላይ ስትገቡ በአሁን ታይም ደግሞ ሃርድዌርን ከማንበብ ይልቅ ብዙ ጊዜ ስልካችን ነው የምንጠቀመው አይደለ? ስልካችን እያጠናን በመሀል ኖቲፊኬሽን ይገባልናል። ቆይ በቃ ይሄችን መልሼ እመለሳለሁ ስትሉ በትንሹ 30 ደቂቃ ባክናችሁ ትመለሳላችሁ። ያንን ደግሞ 30 ደቂቃ ያባከናችሁበት ታይማችሁ ከዛ ሞመንተም ወጥቶ ድጋሚ ወደ ጥናት ለመግባት ደግሞ በጣም ነው የሚቸገረው። ስለዚህ ብትችሉ ኖቲፊኬሽን ብታጠፉ ደስ ይለኛል። ምክንያቱም ኖቲፊኬሽናችሁን አጠፋችሁ ማለት ስልካችሁን ተጠቅማችሁ እያጠናችሁ ባለበት ሰዓት ማንም ምንም አይነት ኖቲፊኬሽን እናንተን ዲስተርብ አያደርጋችሁም። ገባችሁ? ራሳችሁ ገብታችሁ ብቻ ነው ቼክ የምታደርጉት። ይህንን እኔ ፕራክቲስ ያደረኩት ከ11ኛ ክፍል ጀምሮ እና ከ11ኛ ክፍል ጀምሮ ስቲል ነው ቴሌግራም ዩቲዩብ ምናምን ኖቲፊኬሽን የጠፋ ነው። ራሴ ገብቼ ቼክ እስካላረኩ ድረስ በማጠናበት ሰዓት ስልኬን ለሆነ ዴዲኬትድ ለሆነ አክቲቪቲ የተጠቀምኩበት በመሀል የሚረብሽኝ ምንም ነገር የለም። ያንን ነገር ካደረጋችሁ ሊትራሊ በጣም ነው የምትጠቀሙት። አትረበሹ።
ዩቲዩባችሁን ደግሞ አስተካክሉ። ለጥናት እናንተን የሚጋብዙ መሆን አለበት ስትገቡ። ስተዲ ቭሎግስ ሊሆን ይችላል፣ የምታጠናቸው ትምህርቶች ሊሆን ይችላል። ልክ ዩቲዩብ ብላችሁ ስትገቡ ፊት ለፊት የሚያመጣላችሁ ፊድ አለ አይደለ? ያ ምንድን ነው እናንተ ከምታዩት ብዛት ነው አይደለ? እነዛን ነገሮች ቀይሩትና እናንተ ለጥናት የሚጋብዙ ቴሌግራም ላይም ደግሞ የጥናት ግሩፖችን ኦር ደግሞ በቃ ትምህርታዊ የሆኑ ቻናሎችን ፎሎ በማድረግ ሶሻል ሚዲያ ተጠቀማችሁ ለራሳችሁ እንዲሰራላችሁ እናንተ ጊዜያችሁ እንዲሰርቃችሁ ሳይሆን ሞር እናንተ ለጥናት ትሪገር እንዲያደርጋችሁ ለማድረግ ሞክሩ ማለት ነው። አምስተኛውና የመጨረሻው ደግሞ የአእምሮ ዝግጅት ነው። የአእምሮ ዝግጅት ስል 12ኛ ክፍል ማለት በጣም ብዙ ነገሮች አሉ። አንደኛ ለኢንትራንስ እንዘጋጃለን። ሁለተኛ ክላስ አለ፣ የክላስ ፈተናዎች አሉ፣ አክቲቪቲዎች አሉ። እንዳልኳችሁ ደግሞ የሙያ ትምህርቶች አሉ። እነሱን በሙሉ አንድ ላይ ማኔጅ አድርጎ ማስኬድ በጣም ይከብዳል። ስፔሻሊ ደግሞ ቤት ውስጥ ስራ የሚበዛባችሁ ልጆች ካላችሁ ምናምን ነገር ለዛ ነገር ራሳችሁን በደንብ አይምሯችሁን ዝግጁ አድርጋችሁ መግባት አለባችሁ። ምክንያቱም በጣም ብዙ ነገሮችን ሀፕን የሚያደርጉ ያንን ነገር ቀድማችሁ ፕሪቨንት ማድረግ የምትፈልጉ ከሆነ ከአሁኑ አይምሯችሁን በደንብ አዘጋጁ። እነዚህ ናቸው የምላቸው ቪዲዮዎች አምስቱ ፖይንቶች እነዚህ ናቸው። እነዚህ 5 ፖይንቶች በስነ ስርዓት ካሁኑ አፕላይ ካደረጋችሁ believe me የ12ኛ ክፍል ጉዟችሁ ውጤታማ ስኬታማ ነው የሚሆነው ማለት ነው። ስለዚህ እነዚህን ፖይንቶች ካሁኑ አፕላይ ማድረግ ሞክሩ። አይኖ ይህ ቪዲዮ ከመጨረሻችን በፊት ደግሞ 12ኛ ክፍል ስገባ ይከብደኛል የምትሉት ሳብጀክት ምንድን ነው? ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ በሰፊ የምናየው ይሆናል ማለት ነው። ስለዚህ ቪዲዮ እንደወዳችሁ ተስፋ አደርጋለሁ። ቪዲዮን ከወደዳችሁት ላይክ ማድረግ አይረሳ። በተጨማሪም ደግሞ ለጓደኞቻችሁ ሼር አድርጉ። በቀጣይ ቪዲዮ እስከምንገናኝ